ኤልሜንቾ በጭንቅላቱ ላይ የ15 ሚሊዮን ዶላር የኤፍቢአይ ጉርሻ ተጥሎበት ነበር። ይህም ከኦሳማ ቢንላደን በላይ ያደርገዋል። ለ10 ዓመታት 20 ቢሊዮን ዶላር የሚያወጣ የካርቴል ኢምፓየር እየመራ ለባለስልጣናት ሳይታይ ቆይቷል። ነገር ግን በጃንዋሪ 16 ቀን 2023 ማለዳ ላይ እድሉ አበቃ። በ5 ሰዓት ከ23 ላይ የሜክሲኮ ጦር የዓለማችን እጅግ የእጽ ንጉሥ መሞቱን አሰበረ። ሰላም ጤና ይስጥልኝ የወንጀል ሪቪው ቤተሰቦች እንኳን በደህና መጣችሁ። ዛሬ የኤልሜንቾን ታሪክ ትንሽ ከመሞቱ በፊት እንዴት እንደነበር፣ ምን አይነት ጊዜ እንዳሳለፈ፣ እንዴት እንደሞተ ምን ዳሰስ ይሆናል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ግድያው ከመፈጸሙ 24 ሰዓት በፊት ኤልሜንቾ ጓጓላጅራ አቅራቢያ በሚገኘው ኤል ፓሪሶ በተባለው ቪላው ውስጥ ነበር። በዚህ ዕለት ከሰዓት በኋላ 2 ሰዓት ከሩብ ላይ ኤልሜንቾ ከገንዘብ አማካሪው ጋር ሆኖ 50 ሚሊዮን ዶላር ጥሬ ገንዘብ እየቆጠረ ነበር። በዚያ ቀን በጣም ደስተኛ ነበር፣ ምክንያቱም የእሱ ካርቴል ሲጄንግ 2000 ኪሎ ግራም የሚመዝን ፌንታኒል በተሳካ ሁኔታ ወደ አሜሪካ አሻግሮለት ነበር። ኤልሜንቾ በጣም ደስተኛ ሆነ። ነገር ግን ያላወቀው ነገር ቢኖር የኤፍቢአይ እና የአሜሪካ መርማሪዎች ለ8 ወራት በሚስጥር ሲከታተሉት እንደነበር ነው። ከሰዓት 3 ሰዓት ተኩል ላይ አንድ ታማኝ ጠባቂው ስልክ ደወለ። ጠባቂውም እንዲህ ሲል ነገረው፣ ያልተለመደ የወታደራዊ እንቅስቃሴ መኖሩን እያየው ነው። 15 የታጠቁ መኪናዎች፣ ሄሊኮፕተሮች ወደ አካባቢው እየመጡ ነው አለው። ኤልሜንቾ ተቆጣ። በሚሊዮን የሚቆጠር ዶላር ጉቦ ለጦር መሪዎች እየከፈልኩ እንዴት እንዲህ ሊሆን ቻለ እያለ በቁጣ ጮኸ። ከዛም ኤልሜንቾ አንድ ሰው እንደከዳው ተረዳ። ጠባቂዎቹ ወዲያውኑ ወደ ተራራው እንዲሸሽ መከሩት። ነገር ግን ኤልሜንቾ አንድ ትልቅ ስህተት ሰራ። ከመሸሽ ይልቅ ተልፓዴ አሌንዴ ወደሚገኘው ይበልጥ ወደ ተመሸገው ቤቱ ሄደ። ለመፋለምም ወሰነ። 12 የታጠቁ መኪኖችንና 80 የሚሆኑ እጅግ የሰለጠኑ ገዳዮቹን ይዞ በወኔ ጉዞ ጀመረ። ምሽት 8 ሰዓት ላይ ኤልሜንቾ ለሚስቱ ለሮዛሊንዳ ደወለ። ነገር ግን ንግግሩ ከ2 ደቂቃ ያነሰ ነበር። አንድ ነገር ከሆንኩ ልጆቹን ጠብቂ፣ ስራውንም አስቀጥይ ሲል ባለመረጋጋት ስሜት ነገራት። ይህ ድምፁ በሕይወት ለመጨረሻ ጊዜ ነበር የሰማችው ሚስቱ። 9 ሰዓት ተኩል ላይ የመጀመሪያው ጥይት ተተኮሰ። የሜክሲኮ ጦር እጅ እንዲሰጥ ቢጠይቀውም የኤልሜንቾ ሰዎች ግን በሮኬት አርፒጂ ምላሽ ሰጡ። አካባቢው ወዲያው ወደ ሲኦል ተቀየረ። የሜክሲኮ ጦር ሄሊኮፕተሮችንና የሌሊት ማያ መነጽሮችን ናይት ቪዥኖችን በመጠቀም ጥቃቱን አፋፋመው። 1 ሰዓት ከሩብ ላይ የወታደሮቹ ሚሳኤል የቤቱን መብራት አጠፋው። ኤልሜንቾ ጨለማ ውስጥ ቀረ። ከጠዋቱ 3 ሰዓት ተኩል ላይ ኤልሜንቾ ለመጨረሻ ጊዜ ለማምለጥ ሞከረ። በ3 የታጠቁ መኪናዎች ወታደሮቹን ጥሶ ለመውጣት ቢሞክርም ወታደሮቹ ግን መንገዱን ዘግተውበት ነበር። 4 ሰዓት ከ47 ላይ ኤልሜንቾ ከነበረበት መኪና ውስጥ ሆኖ በኤኬ 47 መተኮስ ጀመረ። ለ8 ደቂቃ ከ37 ሰከንድ በቆየ ከባድ ተኩስ ኤልሜንቾ በጥይት ተመቶ ከዚህ ዓለም በሞት ተለየ። በ5 ሰዓት ከ23 ላይ ኤልሜንቾ መሞቱ ተረጋገጠ። በገነባው የጥቃት ኢምፓየር ውስጥ እሱም የገፈቱ ቀማሽ አንዱ ሆነ። የእሱ ሞት በሜክሲኮ ታሪክ ትልቁን የካርቴል ጦርነት ቢቀሰቅስም ማንም ከሕግ በላይ አይደለም የሚለውን ትልቅ ትምህርት አስተምሮን ያለፈ ይመስለኛል። ሌላኛው የወንጀል ታሪክ። አንዳንድ ገዳዮች በገንዘብ ይነሳሳሉ፣ አንዳንዶች ደግሞ በቁጣ። ኒኮ ጄንኪንስን ግን በአምላክ ትእዛዝ ነው የገደልኩት ይላል። ከ10 ዓመት እስራት ተፈቶ በወጣ በ10 ቀናት ውስጥ 4 ሰዎችን የገደለው ግለሰብ። ይህ ተራ ግድያ ሳይሆን ለእባብ አምላክ የቀረበ መስዋዕት እንደሆነ ሲናገር ነበር። ለማሳየትም በግንባሩ ላይ 666 የሚል ቁጥር ቀርጾ ነበር። በችሎቱ ላይ ራሱን በመጉዳትና እንግዳ የሆኑ ድርጊቶችን በመፈጸም ይታወቅ ነበር። ዳኛው 4 የሞት ፍርዶችን ሲያነቡለት ጄንኪንስ ምንም አይነት ስሜት ሲያሳይ ልክ እንደማይመለከተው ሰው ቁጭ ብሎ ነበር። ኒኮ ጄንኪንስን ከታሰረ በኋላ ቢሆንም ዓለምን ማስገረሙን አላቆመም ነበር። በእስር ቤት ውስጥ እያለ ምላሱ እንደ እባብ ለ2 ተከፍሎ እንዲሰነጠቅ አድርጓል። አምላኬ ይህን እንዳደርግ አዞኛል በሚል ሰበብ በራሱ ላይ የሚያደርሰው ጉዳት የሕክምና ባለሙያዎችን ግራ አጋብቷል። ብዙዎች በእውነት አብዷል ወይስ የሞት ፍርድን ለማምለጥ እያታለለ ነው የሚል ጥያቄ ያነሱ ነበር። ነገር ግን የነብራስካ ፍርድ ቤት ወንጀሉን ሲፈጽም ምን እያደረገ እንደሆነ ያቅ ነበር በሚል ውሳኔውን አጽንቷል። ኒክ ጃክሰን በአሁኑ ሰዓት በነብራስካ ግዛት በሚገኝ እስር ቤት ውስጥ የሞት ፍርድ ተፈርዶበት አፈጻጸሙን የሚጠብቅ እስረኛ ነው። በአንድ ወቅት ስለተፈጸመ ስለሌላኛው ወንጀል እናውራ።
ጥቅምት 2 ቀን በ2000 ዓ.ም በቴክሳስ ካርቶለን ከተማ እንደ ማንኛውም ቀን ጸጥታ በሰፈነበት ሁኔታ ነበር የጀመረው። የ24 ዓመቷ አሊሳ ቤከር የህይወት ተስፋዋ የለመለመ ወጣት እናት ነበረች። ጠዋት 8:52 ላይ አሊሳ ለስራ ወደ ቢሮዋ ደረሰች። መኪናዋን አቁማ ገና ወርዳ ለመራመድ እንኳን ጊዜ አላገኘችም ነበር። አንድ ጥቁር መኪና ከኋላዋ መጥቶ ከፊት ለፊቷ ድንቅር ብሎ ቆመ። አሊሳም በድንጋጤ ትኩር ብላ አይኗ ደርቆ ቀረ። በዚያ ቅጽበት ነበር የሞት ጥላ አጠገቧ ቆመው። አንድ ግለሰብ ከመኪናው ወርዶ ያለምንም ማመንታት በመኪናዋ መስኮት በጥይት መታት። አሊሳ በሞትና በህይወት መካከል ሆና መኪናዋን ጥላ ወደ ቢሮዋ እየተሳበች ሄደች። እርዳታም ለማግኘት ደጋግማ ብጮህም የሰማት አልነበረም። ነገር ግን ገዳዩ አራራላትም ነበር። ተከታትሎ በመምጣት 44 ጊዜ በጭካኔ ወግቶ ገደላት። ይህ ግድያ ተራ ዝርፊያ አልነበረም። ይህ ግድያ ከፍተኛ ጥላቻና ሴራ የተሞላበት የጥፋት እርምጃ ነበር። ፖሊሶች ወደ ስፍራው ሲደርሱ አሊሳ ህይወቷ አልፎ ነበር። መላው ከተማ ግን ይህ ማን አደረገው በሚል ድንጋጤ ውስጥ ተደብቆና ተውጦ ነበር። የፖሊሶች ምርመራ ሲጀመር የመጀመሪያው ግራ መጋባት ተፈጠረ። የተፈጠረውም በምስክሮች ቃል ነበር። ሁሉም ምስክሮች እንዲህ ሲል ተናገሩ። አንድ ጥቁር ሰው ነው የገደላት፣ አንድ ጥቁር ሰው ነው የገደላት ብለው ተናገሩ። ነገር ግን ፖሊስ በአሊሳ መኪና ስር ያገኘው የጂፒኤስ መከታተያ ወደ ሌላ አቅጣጫ መራው። መከታተያውም የመራቸው ወደ አሊሳ የቀድሞ ፍቅረኛና የልጇ አባት ወደ ሆነው አንድሬው ቤት ነበር። ፖሊስ የአንድሬውን ቤት ሲፈትሸው ያገኘው ነገር በወንጀል ታሪክ ውስጥ እጅግ አስገራሚ የሚባለውን ማስረጃ ነበር። አንድሬው ነጭ ቢሆንም በቤት ውስጥ የቆዳ ቀለም ወደ ጥቁር የሚቀይር ፕሮፌሽናል ሜካፕና የውሸት ጺም ነበር። አንድሬው ፖሊስን ለማታለልና ምስክሮችን ለማደናገር ሲል የራሱን ማንነት ቀይሮ ነበር። ራሱ ቀባብቶና ጺም ለጥፎ የገዛ የልጁን እናት ለመግደል የሄደው ይህ ሰው በሕግ ፊት ቆሞ ሲጠየቅ ግን ሌላ ትልቅ ሚስጥር ይዞ ነበር። ይህ ጭካኔ የተሞላበት እቅድ የአንድ ሰው ብቻ ጭንቅላት ውጤት እንዳልሆነ ፖሊሶች መጠርጠር ጀመሩ። አንድሪው በቁጥጥር ስር ውሎ ምርመራ ሲደረግበት ከጀርባ ሆና ክርክሩን የምትመራው እውነተኛዋ ጭራቅ ተገለጠች። እሷም የአንድሪው እጮኛ የሆነችው ሆሊ ኤክሊንስ ናት። እንደ አንድሪው ምስክርነት ከሆነ ሆሊ በአሊሳ ላይ የነበራት ቅናት ወደ እብደት ተቀይሮ ነበር። የአንድሪው ልጅ ላይ ሙሉ ስልጣን ለማግኘትና አሊሳን ከታሪኩ ውጪ ለመደምሰስ የረቀቀ ዕቅድ አውጥታ ነበር። አንድሪው መጀመሪያ ላይ ሊገላት አልፈለገም ነበር። ሆሊ ግን የልጅህ እናት ትቆጣጠራለች፣ ወንድ ከሆንክ ይህንን አድርግ እያለች የስነ ልቦና ግፊት ታደርግበት ነበር። ሜካፑን የገዛችውና ሽጉጡን ቢላውን ያዘጋጀችው እሷ ነበረች። እንዲያውም ግድያው ከመፈጸሙ በፊት አሊሳን በእጽ ዝውውር ለማስመታት መኪናዋ ውስጥ እጽና ሽጉጥ የቀበረችው ሆሊ እንደነበረች ታወቀ። ሆሊ እጆቿ በደንብ አይጨማለቁም። የገዳዩ አእምሮ በመቆጣጠር እቅዱን በማውጣት እውነተኛዋ ገዳይ እሷ እንደነበረች ይነግረናል ታሪኩ። ግድያው ከመፈጸሙ ከሳምንት በፊት ሆሊና አንድሪው አሊሳን ከልጇ ለመለየት አንድ ተንኮል ሰርተው ነበር። አንድ ቀን ለፖሊስ ስም አልባ ጥሪ ተደረገ። እሱም ጥሪ አሊሳ በርኪት መኪና ውስጥ እጽ ይዛለች የሚል ነበር። ፖሊስ መኪናዋን ሲፈትሽ ከፍተኛ መጠን ያለው እጽና መለያ ቁጥር የጠፋው ሽጉጥ አገኘ። አሊሳ በድንጋጤ አልቅሳ እኔ አላውቅም፣ እኔ አይደለሁም፣ የልጅ አባት ሊያጠፋኝ ፈልጎ ነው ብላ ተከላከለች። ነገር ግን እሱን አላመኑም ነበር ፖሊሶች። ፖሊስ የአሊሳን ያለፈ ታሪክ ሲመለከት ምንም አይነት የወንጀል ሪከርድ እንደሌላ ታወቀ። ይህ ሴራ የተቀነባበረ መሆኑን በመገመት አሊሳን በነፃ ለቋት ነበር። ሆሊ ግን እቅዷ ስላልተሳካ ይበልጥ ተቆጣች። በሕግ ካልጠፋች በሞት ትጥፋ የሚል ውሳኔ ላይ ደረሰች። ይህ ነውር አልባ ሴራ በመጨረሻ በጥቅምት 2 ቀን ወደ ተፈጸመው አሰቃቂ ግድያ መራ። አሊሳ ለጓደኞቿ ይገድሉኛል ብዬ እፈራለሁ ብላ ደጋግማ ተናግራ ነበር። በሚያሳዝን ሁኔታ እንደፈራችው አልቀረም ነበር። ታሪኩ በማርቆስ ቢርድ የዕድሜ ልክ እስራትና በሆሊ ኤልኪንስ መያዝ ተጠናቀቀ። አንድሪው ቢርድ በፌዴራል ፍርድ ቤት ጥፋተኛ ተብሎ የዕድሜ ልኩን በእስር ቤት እንዲያሳልፍ ተወሰነበት። ሆሊ ኤልኪንስ ምንም እንኳን እንቅስቃሴውን ባታስበውም በግድያ ሴራ ተከሳ በቁጥጥር ስር ውላለች። ፍርድ ቤቱ አንድሪው ጭራቅ ነው፣ ነገር ግን የሆሊ ጭራቅነት ታይቶ አይታወቅም ሲል ጉዳዩን ገልጾታል።
በመጨረሻ ፍትህ ሰፈነ። ነገር ግን የታሪኩ ትልቁ ሰለባ የሆነችው ትንሿ ዊሎ ናት። እናቷን በጭካኔ አጣለች። አባቷ ደግሞ ገዳይ ሆኖ ዘብጥያ ወርዷል። ይህ ታሪክ የቅናት የቁጥጥርና የክፋት መጨረሻ ምን ያህል አጥፊ እንደሆነ የተመለከትን ይመስለኛል። ዛሬ በወንጀል ሪቪው የተመለከትናቸው ታሪኮች እነዚህን ይመስላሉ። በቀጣይ እስክንገናኝ መልካም ጊዜ